የዓለማችንን ትልቅ የእግረኛ ጦር የሚያንቀሳቅሰውን ስለ ፒኤልኤ ወይም ደግሞ ስለ ፒፕል ሊበሬሽን አርሚ ትንሽ እናወራለን። ፒኤልኤ ማለት የቻይኒዝ ሚሊተሪ ዋናው የመጠሪያ ስሙ ነው። አክቲቭሊ ከ2 ሚሊዮን በላይ አክቲቭ ሶልጀሮች ያሉት ሲሆን ይህ ጦር ደግሞ ለቻይና ግሎባል ዶሚናንስ ወይም ደግሞ ለቻይና ለሚመጣው ዘመን መጠባበቂያ ወይም ደግሞ እንደ አሹራንስ የሚቆጠር አርሚ ነው ማለት ነው። ስሩ ከ2 ሚሊዮን በላይ አክቲቭ ወታደሮች አሉት። ይህ ማለት የዓለማችን ትልቅዬ በሰው ቁጥር ወይም ደግሞ በእግረኛ ጦር ከምንለው በዛ አንደኛ ያደርገዋል ማለት ነው። ግን ደግሞ በእግረኛ ጦር ብቻ እንዳይመስላችሁ ቻይና በጣም በብዙ ሚሊዮን ዶላሮችን ኢንቨስት አድርጋ ይህንን ጦር በጣም ዘመናዊና ሌተስት የተባሉት ቴክኖሎጂዎች እንዲይዝ አድርጋለች። ከነዚህ መሀል ደግሞ ሃይፐርሶኒክ ሚሳይል ሊሆን ይችላል፣ ሳተላይት ቴክኖሎጂ፣ ሁሉንም ነገር በስሩ የያዘ ትልቅዬ አርሚ ያለ ፒኤልኤ ከረንትሊ ከአሜሪካ ቀጥሎ ትልቅዬ የኔቭል ፎርስ ወይም ደግሞ የኔቭል ቤዝ ቬስልስ ያለው ፒኤልኤ ነው። የቻይኒዝ ሚሊታሪ እነዚህን ሁላ ነገሮች አጠቃሎ ይዞ ግሎባል ፕሬዘንሱን በጣም ከፍ እያደረገ ነው። እንደምታውቁት በሳውት ቻይና ሲ ላይ ከታይዋን ጋር ባለው ኮንፍሮንቴሽን በጣም እንዴት ነው አፍሮንት ወይም ደግሞ ፊት ለፊት እየመጣ ኮንፍሮንት የሚያደርግ ሚሊታሪ ደረጃ መድረስ ይችላል።